ሰላም ሰላም ጤና ይስጥልኝ እንዴት አላችሁ? ይህ ከኬሎ ሚዲያ ወደ እናንተ የሚተላለፍላችሁ እኔ አብዲስ አደፋርና ባልደረባዬ ጋዜጠኛ ራጂ ጉደታ አብረን ሆነን የምናቀርብላችሁ ሳምንታዊ ፕሮግራማችን ነው። በዛሬ ሳምንት ባለፉት ሳምንታት የተከሰቱ ወቅታዊ ሀገራዊ ጉዳዮች ላይ እንወያያለን። በወቅታዊ ጉዳዮች ላይ እየተካሄዱ ባሉና ሊካሄዱ በታሰቡ አንዳንድ ጉዳዮች ላይ እንወያያለን። ኑሮ ውድነቱ በፖለቲከኞች እስራት ላይ እየተካሄደ ባሉ የፖለቲከኞች እስራት ላይ እንዲሁም ቀጠናው ላይ ባሉ ሰጣ ገባዎች ከኤርትራ ጋር እየተካሄዱ ባሉ ሰጣ ገባዎች እና እንዲሁም ደግሞ በኦንላይን እየተደረጉ ያሉ ተቃውሞዎች እና አቶ ልደቱ እያደረጉ ያሏቸው ተቃውሞዎች አሉ። በእነሱ ላይ አንዳንድ ጉዳዮች ነካ ልናደርግ ነው ከራጂ ጋር። ራጂ እንግዲህ ሰላምታም አስፈልገውም እንግባ መሰለኝ አይደል? ትንሽ አንድ ሁለት ሳምንት ጃምፕ አድርገናል ካለው ማህበራዊ ጉዳይ ነውና ቀጥታ እያልን ተመልካችና አድማጮችን ፕሮግራማችን መቀጠል እንችላለን። መልካም እንግዲህ ከሰሞኑ አንድ እየተካሄደ ያለ ነገር ነበረ። እሱም ምንድነው የአቶ ታዬ ደንዳ እስራት ነው። የአቶ ታዬ ደንዳ እስራት ከጥቂት ቀናት በፊት ነው የተካሄደው። አቶ ታዬ ደንዳ ከመታሰራቸው በፊት ለተለያዩ ሚዲያዎች ላይ ይሄ ነገር ሊከሰት እንደሚችል መረጃው እንዳላቸው ተናግረው ቀናትም ሳይቆይ ነበረ እስራቱ የተካሄደባቸው እና ሚዲያዎች ላይ እየተናገሩ ይሄ ነገር እንደሚፈጠር እየተናገሩ ነበር የተካሄደው። ከዚህ በፊትም ታስረው በፍርድ ቤት በዋስትና ተፈተው ነበረ። አሁን ላይ ግን ያለ ፍርድ ቤት ትዕዛዝ በፖሊስ ነበረ የተወሰዱት። በፖሊስ ከተወሰዱ በኋላም ፍርድ ቤቱ ያለ ጠበቃቸው እውቅና ምሳ ሰዓት ላይ ብዙ ጊዜ እንደውም ምሳ ሰዓት ላይ የፍርድ ሂደት አይካሄድም፣ ቀን ላይ ነው። ምሳ ሰዓት ላይ ያለ ጠበቃቸው እውቅና አፍነው ወስደው ፍርድ ቤት አቅርቦት እንደነበረ ተናግረዋል። እና ይህም የተካሄደበት ምክንያት ከሰሞኑ እየተካሄደ የነበረው የዶክተሮች የሕክምና ባለሙያዎች የደሞዝ ጭማሪ ጋር ተያይዞ እናቱ ታዬ ደንዳ በሶሻል ሚዲያ ሲያደርጉት የነበረ ድጋፍ አለ። ከዚህና በወቅታዊ በሀገራዊ ጉዳይ ላይ የተለያዩ ተቃውሞችን ሲያሰሙ ነበረ እናቱ ታዬ ደንዳ እና መልሰው አቶ ታዬ ደንዳን ከቤቱ አፍነው ወስደውታል። እና ከዚህ በፊት እንደነ ጃልበቴ ኡርጌሳ ላይ እንደዚህ አይነት ነገሮች ሲካሄዱ እያየን ነበረ። እየተወሰዱ ሲታሰሩ፣ እስር ቤት ውስጥ ተሰቃይተው ሲወጡ ምን ሲሉ የሆነ ሰዓት ተወስደው ሲገደሉ ምናምን የተለመዱ ነገሮች ናቸው እንደዚህ አይነት ነገሮች። እና እንዴት አየኸው የአቶ ታዬ ደንዳን እስራት? ምን ያሳያል? ጥሩ አብዲሳ፣ አይ ቲንክ አቶ ታዬ መታሰራቸው የህግ አግባብን አልተከተለም የሚለው ብዙም አይደንቀኝም። ለምን ከዚህም በፊት አቶ ታዬ የመጀመሪያም ሲታሰሩ ከመፈታታቸው በፊት የጨፌ አባል ሆነው ያለመከሰስ መብታቸው ሳይነሳ ነው የታሰሩት። ኢሚኒቲያቸው እንዳለ ነው። ስለዚህ በዛ ሀገር ውስጥ ለራሱ ያበጃትን ህግም የማይከተል መንግስት ነው ያለው። አንድ የህዝብ ተመራጭ ነው ብሎ እስከ ሾማቸው ድረስ ያለመከሰስ መብታቸውን በምክር ቤቱ ሳያነሱ ማሰራቸው መጀመሪያውንም ራሱ ታዬ ሲታሰር የህግ አግባብን ፎሎ አልተደረገም። በሱ ላይ ብቻ ሳይሆን ሌሎችም የፖለቲካ እስረኞች የህግ አግባብን ተከትለው ስላልነበረ ታዬን ዝም ብሎ አፍኖ መውሰድ እኔ እንደ ትልቅ ነገር አልቆጥርም። ዝም ብሎ አፍኖ መውሰድ አይደለም፣ ከታሰረበትም አውጥቶ ገሎ የሚጥል መንግስት ስለሆነ የህግ አግባቡን አልተከተለም የሚል አመለካከት የለኝም። ግን ታዬ ለምን ታሰረ የሚለው የሚሰጠው ምልከታ አለ። ወደ አንድ ሁለት ሶስት አቅጣጫዎች ነው ማየው። አንደኛ ከመንግስት ጋር የሚሰሩ የመንግስት የሚባለው በተለይ ደግሞ እነዚህ የመሃል ደሴት የተባሉት በአብይና ከአብይ ዙሪያ ያሉት ኃይሎችን ማትደግፍ ከሆነ ኢቭን መዋቅሩ ውስጥ ሆነ የሚጠብቅህ ያ መሆኑን ምልከታ ያሳያል፣ መዋቅሩ ውስጥ ራሱ። ሁለተኛ ደግሞ ታዬ ሲያደርግ የነበረው ተቃውሞ በአጽንኦት ሲተቻቸው የነበረው ጠቅላይ ሚኒስትሩን ስልጣን ላይም ሆኖ በተለይ የኦሮሞ ነጻነት ሰራዊትና መንግስት መሃል የነበረውን የስምምነት ሂደት ውስጥ መንግስት ዝግጁ አለመሆኑን የተናገረ፣ የኦሮሚያ ክልል ባጀት ሲበጀትም መንግስት ሆኖ
የባጀት ሂደቱ ችግር ያለበት መሆኑን ቀጥታ የክልሉን ፕሬዝዳንት በሚነካ ሁኔታ ነው። ስለዚህ እነዚህ ግለሰቦች ላይ በአጽንኦት ያደረጋቸው ትችቶች እንዲታሰር አድርገውታል ብዬ ነው ማስበው። ሌላኛው ደግሞ የሚሰጠን ምልከታ መሳራን ብትይዝ ሐሳብን ብትይዝ ይሄ መንግስት እንደሚፈራክና እንደምትገደል ነው። በቴ መሳሪያ ሊያዘው ሐሳብ ስላመነጨ ሐሳቡን ማሸነፍ ስለማይችሉ ነው የገደሉት። ታዬም ሐሳቡን ከመከራከር አሁን በተለይ ከስር ከተፈታ በኋላ በማህበራዊ ድረገጾች የሚያደርጋቸው ተቋሞች የሚጽፋቸው የመንግስት በደል የግፍ አገዛዝ እነሱ ሞር ሰፖርት ማግኘታቸው ታዬን ችግር ያመጣበታል ብሎ ስላሰበ ነው መንግስት ያደረገው። ሶ እነዚህ እስሮቹ ውስጥ ላለው መዋቅርን የሚሰጠው ምልከታ አለ። ውጪ ያለውም ደግሞ መንግስትን የሚቃወመውም ራሱ መሳራን ብትይዝ በሰላማዊ መንገድን ብትታገል የፖለቲካ ምህዳር ያለመኖሩን ያሳያል ማለት ነው። ስለዚህ ነው የታየ መታሰር የህግ አግባብ አልተጠቀመም ብለን ወደዛ ከመሄድ መጀመሪያውኑም ሰላም በሌላት ሀገር የሰላም ሚኒስቴር አድርጎ መሾሙ ራሱ ቅጣት ነው ብዬ ነው የማስበው። ለምን ኢትዮጵያ ተገላብጦሽ ናት፣ ሰላም የሌላት ሰላም ሚኒስቴር ያላት ሀገር ናት። የሚያድግ ህፃንን የምትገልና ችግኝ የምትተክል ሀገር ናት። ሶ ለየቅል ነው። ስለዚህ እኔ እንደዛ ነው ማየው የታየን ሁኔታ። ያ ራጂ አቶ ታዬ ከኢህአዴግ ስራ ጀምሮ እንደዚሁ ላመኑበት አቋም ጥግ ድረስ ሲሄዱ እናያቸዋለንና አሁን ድረስ እንደዚህ ከእስር ቤት ታስረውም ከተፈቱ በኋላም ብዙዎች ከሀገር ሲወጡ ከሀገር ሲሰደዱ ብዙ ነገር ሲያደርጉ ብዙ የተለያዩ ኦፖርቹኒቲዎችን ተጠቅመው ራሳቸውን ሴፍ ለማድረግ ሲሞክሩ አሁንም ላመኑበት አቋም በዚህ ድረስ መተናነቃቸው ነፍሳቸውን አስይዘው መተናነቃቸው በጣም የሚያስደንቅ እንዲሁም ትላንትናም ስርዓት ውስጥ ሆኖም ሲሰሩ የነበረው እውነት ለውጥ ይመጣል ብለው አምነው እንደነበረ ነው የሚያሳይክ። ነገር ግን ያመኑበት ነገር ውጤት ሳያመጣ ሲቀር እንደዚህ እስከሞት ድረስ መሄዳቸው የሚያስገርም ነገር ነው። ኢትዮ ፎረም ላይም ቀርበው ተጠይቀው ነበረ እና ሲጠይቃቸው ከሀገር የመውጣት ሀሳብ የለህም ወይ ለምን እንደዛ አታደርግም ምናምን ሲለው ይሄ ስርዓቱን መጥቀም ነው ያለው። ስርዓቱን መጥቀም ነው የሚሆነው። እንዳቶ ልደቱ ደግሞ እንዳልገባ አድርገው በኋላ ለነሱ ለራሳቸው መጫወቻ ሊጠቀሙት ይችላሉ ምናምን ሲል ነበርና ነገር ግን እንደዚህ አይነት ጥግ ድረስ መዳፈሮችም ሊያመጡ የሚችሉትን ውጤትም አይተናል። እንደነ አቶ በቴ ኡርጌሳ እንደነ ጃል በቴ ኡርጌሳ ለልጆቻቸው ሳይሆኑ መቅረትም ሊመጣ ይችላል። ሶ የታየን ጉዳይ በዚህ ካነሳ ነው ወደ ቀጣዩ እንለፍና ራጂ ጠቅላይ ሚኒስቴሩ አንድ ኢንተርቪው ሰጥተው ነበረ በተከታታይ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ የተሰጠ እንትን ቃለ መጠይቅ ነበረ። በአራት ክፍል በአራት ክፍል እንደዚህ ከፋፍሎ የቀረበ ፕሮግራም ነበርና የተለያዩ ሀሳቦችን አንስተው ብዙ መነጋገሪያ ሆኖ ነበረ። ከዛ ውስጥ በጣም ትኩረትን የሳበው እና እያነጋገረ ያለው ጠቅላይ ሚኒስቴሩ አሁን ላይ የኢትዮጵያ የኢኮኖሚ እድገት ሚራክል ወይም ተአምር ነው በሚያስብል ደረጃ ላይ ነው ያለው የሚልን አንስተው ነበረ እና ይሄ ብዙዎችን አስቆጥቶ ብዙዎችን እያነጋገረ ይገኛል። በዋናነትም በምክንያትነትም የሚጠቀሰው ከሰሞኑ በዶክተሮች ሲጠየቅ የነበረው የኑሮ ውድነት አለ። በተደጋጋሚ እናንተም እየተገናኘን ስናወራበት ነበር። የኑሮ ውድነቱን የተለያዩ ምሳሌዎችን ስናነሳ ነበርና አገሪቷ ሁኔታ በዚህ ሁኔታ ያለበት ባለበት ሰዓት ጠቅላይ ሚኒስቴሩ ግን በምን መልኩ እንዳዩት ባይታወቅም ሚራክል ተአምር ነው የኢትዮጵያ እድገት ተአምር የሚያስብል ነው ብለዋልና እውነት ኢትዮጵያ በተአምር እያደገች ነው ወይ? በተአምር ሲታደጋሉ ወይ? በኢኮኖሚካል ካልኩሌሽን ካልሆነ በስተቀር ተአምርስ ያሳድጋሉ? እስቲ አንሳለን። እኔ ንግግር ባለለውና ጠቅላይ ሚኒስትሩ ተሳለቁ ብዬ ባነሳው ደስ ይለኛል። ለምን ከሙሉ ኢንተርቪው ውስጥ የምታወጣቸው በጣም ጥቂት ፖይንቶች ናቸው። እንደ ሀገር መሪ ለሀገሪቱ የወደፊት ዕጣ ፈንታ ላይ ያላቸውን እቅድና ሀገሪቷ ከገባችበት ውጣንቅጥ ውስጥ ለማውጣት ደግሞ እንደ መንግስትና ሀገሪቷን እንደሚመሩት ያላቸውን ድርሻ ለህዝቡ ይፋ ያደርጋሉ የሚል እንዳው የሆነ ነገር የሚገኝበት ሐሳብ ይመነጫል የሚል ነበረኝ መጀመሪያ ላይ ሲያስተዋውቁ። ግን ቃለ መጠይቁን የተሳለቁበትን እንደተከታተልኩት
አንድ አንኳር ያነሳው ከወቅታዊ ጉዳዩ ጋር የሚያያዝ ይሄ የኢኮኖሚ ምረክል ወይም ተአምራዊ የሆነ እድገት ውስጥ ነው። አንዴ አባቶቻችን ሲተርኩ እድገት የሚባለው ነገር ሁለት ባህሪ አለው። አሁን እኔ የገጠር ልጅ ነኝ። በቆሎ ብትወስድ አሁን ባቄላ ብትወስድ ወደ ላይ ነው የሚያድገው። ድንች፣ ካሮት እንደዚህ ቀይ ስር ስትወስድ ግን የሚያድጉት ወደ ታች ነው። ግን እድገት ብለን እንጠራለን ሁለቱንም። ምናልባት ጠቅላይ ሚኒስትሩ ተአምራዊ የሆነ ለውጥ ኢትዮጵያ አላት ያሉት ካለችበት ኢትዮጵያ ያደገችው ወደ ታች እንደ ተአምር መሆኑን ነው የምረዳው። ለምን በኢኮኖሚ ረገድ ብቻ ሳይሆን በሶስትና በአራት ክልሎች ውስጥ መጠነ ሰፊ የሆነ ጦርነት ለተከታታይ 4 እና 5 ዓመት የነበረባት ማህበረሰቡ ወይም ዜጋው በልቶ ማደር የተቸገረበት የኢኮኖሚ ኢንፍሌሽኑ ወርልድ ዋይድ ቢሆንም በኢትዮጵያ ግን መንግስት በደከመ ፖሊሲ በመያዙና ጦርነቶችን አስቀድሞ ከተሞችን ማብለጭለጭን አስቀድሞ ማዕከለኛ ወይ ደግሞ አብላጫው የአገሪቱ ሲቲዝን ወይም ደግሞ ዜጋ በልቶ የሚያድርበትን ሂደቶች ገበያውንም ማረጋግቶ ስላልመራ ያን ያህል ኢትዮጵያ ውጣንቁጥ ውስጥ ገብታ ነው ያየነው። ምናልባት እንግዲህ ጠቅላይ ሚኒስትሩ እንደዛ ያነሳበት አንድ የምጋራው ነገር አለ። እሱ እና መሰሎቹ እንደ መንግስት ነን ብለው የሚጠሩት ሀገር ላይ ያላቸው እይታ ከፊንፊኔ 100 ኪሎ ሜትር ማትበልጥ ራዲየስ ላይ ነው የሚኖሩት መዋቅራቸውም እሳቸውም እና ምናልባት እዛ አካባቢ ዙሪያቸው ያለው ማህበረሰብ አልተቸገረም ወይ መዋቅራቸው ጋር ያለው ስላልተቸገረና እነሱ ላይ ለውጥን ስላዩ ተአምራዊ ሊሉ ይችላሉ። እኔ እንዳውም በጣም ነው ያዘንኩት። ለምን ተጸጽተው ችግር እንዳለ እንዳውም የሕክምና ባለሙያዎች አንተ እንዳነሳው እስከዛሬ ድረስ ተቋሞች ነበሩና ብዙ እንደታሰሩ ህይወትም እንደጠፋ አይተናል። እኚህ የሕክምና ባለሙያዎች ኮምፔር ስታደርግ ከሌላኛው ኦርዲነሪ ሲቲዝኑ ከሌሎች አገሪቷ ውስጥ ከሚኖሩ ዜጎች ወይም ሲቪል ሰርቫንቶች በንጽጽር ስታይ የተማረና የተሻለ ገቢ ያላቸው ተብሎ የሚገመቱ ናቸው የጤና ባለሙያዎች ከማንም በላይ። እነሱን ከጎዳ ሌላኛው ደግሞ ምን ይሆናል? እያንዳንዱ ከጉሊት ሻጭ እስከ ኤክስፖርተር ከተራ ዘበኛ እስከ ጀነራል ማናጀር ያለው የመንግስት ሰራተኛ የዚህ አካል እንደሆነ ነው እኔ የምረዳው። አገሪቷ ይሄን አቀፍ የሆነ እንዳውም ትናንት በማህበራዊ ድረገጽ ያየዋቸው እንዳውም ፖሊሶች ራሳቸው ምን ያህል ይከፈላቸዋል። የኦሮሚያ ፖሊስ አንድ በጣም ወዶ ማከብረው የቪአይፒ መምሪያ ኃላፊ የሆነ በተወሰነ ጊዜ አዳማ ላይ የኔ ምክትል ሆኖ ከ20 ዓመት በፊት የሰራ ሰው ነውና 25 ዓመት በፊት ትቼው የወጣሁት የቀበሌ ቤት ውስጥ ነው ሬሳው ወጥቶ ሲቀበር ያየሁት። so that means ምን አፎርድ ቢያደርግና የተሻለ ኑሮ ቢኖረው ከዛ ቤት ባልወጣና ወይ ደግሞ የተሻለ ሆኖ አገኘው ነበር። ያንን ስረዳ ሐኪሞች ብቻ ሳይሆን ፖሊሶችም ሌሎችም የመንግስት አገልጋይ አካላት ጥያቄያቸው የከፋ እንደሆነ ነው። እሱን ጠቅላይ ሚኒስትሩ በሸፍጥም ቢሆን ራሳቸውን አካተው እኔም ጥያቄ አለኝ ብለው አንስተዋልና እኔ ተአምር እድገት የተባለው ወደ ላይ ሳይሆን ወደ ታች መሆኑን ነው የተረዳሁት። በጣም ያሳዘነኝ ደግሞ ለዚህ መፍትሄ አሳብለው እንደ መንግስት ጥሩ አቅጣጫ ያስቀምጣሉ ሲባል ለራሳቸው የሚሆነውን ነገር ነው ያደረጉትና ያ የከፋ ነው። አይ ቲንክ እኔ ማህበረሰቡ ከጤና ባለሙያዎች መነሻ ከሆነው ጋር ተደርበው አንስተው አገሪቷ ውስጥ ለውጥ እንዲመጣ ይሄንን ስርዓት ገርስሶ ስርዓቱ ዜጎቹን ማስተዳደር የሚችልበት አንድ የሚነሳ አለ በብዙ ሚዲያ አዲስ ላይ ኢትዮጵያ ያለችበትን ሁኔታ ማዕከል ያደረገ አይደለም። በኢትዮጵያ ያለችበትን ሁኔታ ማዕከል ያደረገ ጥያቄ ነው ሐኪሞች ያነሱት የጤና ባለሙያዎች። ለአንድ የፖለቲካ ተሿሚ ለካድሬ የሚከፈለውና ለአንድ 18 ዓመት በትምህርት ቤት ውስጥ ህይወቱን ያሳልፈው 7 እና 6 ዓመት ተምሮ ደግሞ ስፔሻሊስት ያደረገና 500 እና 1000 ሰው ህይወትን ማዳን የሚችል ዶክተር የሚከፈለውና አንድ ተራ አሉባልታ የሚነዛ ካድሬ የፖለቲካ ተሿሚ የሚከፈለው የተለያየ ነው። ስለዚህ እሱ የሆነ የደሞዝ አከፋፈል ሂደቱን ፌር አድርገው ቢያደርጉት የተሻለ ዜጎችን እንትን ማድረግ ይችላሉ። ችግሩ
ጥሩ ፌቨሪዝም አለ የሚል ነው የሚያነሱት እና ይሄንን መንግስት ቆም ብሎ ማየት ያለበት ይመስለኛል። ትክክል ራጂ። ከዚህ ጋር እንዳነሳው የሐኪሞች ጥያቄ እጅግ ተገቢ የሆነና በጣም በሚያሳዝን መልኩ እስከ 10,000 ብር ራሱ በወር ሜክ የማያደርጉበት ሲስተም ነው ያለው። 10,000 ብር ማለት እስከ $100 ራሱ የማያገኙ ሐኪሞች ነው ያሉት በወር ውስጥ እና የቤት ኪራይ ከፍለው ምን ብለው ሰርቫይቭ ማድረግ የማይችሉበት ሲቹዌሽን ነው ያለው። እሱ ብቻ ሳይሆን አስተማሪዎችም ይህን ጥያቄ ሲያነሱ ነበረ። ሁሉም በየዘርፉ ያለው ሁላ የሚያነሳበት ሁኔታ ነው ያለው እና ብዙ ጊዜ ከዚህ ጋር ተያይዞ የሚነሳው የተቃዋሚ ድምፅ የመንግስት አካላትን የሚደግፉ አካላት የሚያነሱት ነገር ምንድን ነው? የአዲስ አበባ እድገት፣ የኮሪደር ልማት፣ የአዲስ አበባ መለወጥ ያነሳሉ። ያ አክቹዋሊ አዲስ አበባ በጣም ተለውጣለች፣ ግን የትኛው አዲስ አበባ ነው የተለወጠችው የሚለውን በደንብ መጠየቅ ያስፈልጋል። ውጫዊዋ አዲስ አበባ ነው የተለወጠችው ወይስ ውስጣዊዋ ነው የሚለውን መጠየቅ ያስፈልጋል። ምክንያቱም አስፋልቱ አምረዋል፣ አደባባዩ በዲም ላይ ተሽቆጥቁጧል፣ ፋውንቴን ተገንብቷል፣ መንገዶች የሳይክል መንገድ አለ፣ የእግረኛ መንገድ አለ፣ የመኪና መንገድ አለ። ኦኬ ዛትስ ጉድ። ለአንድ የከተማ እድገት እጅግ አስፈላጊ ነው። ነገር ግን አሁን ዶክተሮች ይህን ተቃውሞ በሚያሰሙበት ሰዓት ቲክቶክ ላይ ምናምን ነገር የሚሰሩበትን መስሪያ ቤት የመንግስት የሕክምና መስሪያ ቤቶችን በቪዲዮ በምን እያነሱ ሲለቁ እያየው ነበረ። ያ ብቻ ሳይሆን የምናውቀው ነው፣ የምዘነኩበት ነው እና የመንግስት መስሪያ ቤት ውስጥ የሚገኙ አሁን ለምሳሌ የሚኒሊክ ሆስፒታል መውሰድ ትችላለህ፣ ጳውሎስን መውሰድ ትችላለህ፣ ምንም መውሰድ ትችላለህ። ሐኪም ቤቶቹ እንትን ነው የሚመስለው አይደለም፣ ልትታከመ የምትድንባቸው ላይክ የሆነ የሬሳ መውጫ ነው የሚመስለው ማለት ነው። ማለት በዓለም አቀፍ ደረጃ ራሱ ያለው የመንግስት ሐኪም ቤቶች አዲስ አበባ ላይ ያሉ የመንግስት ሐኪም ቤቶች እንግዲህ ዋና ከተማ ነች፣ የመንግስት ትላልቅ የሚባሉ የሐኪም ቤቶች ናቸው። ግን ታክመ የምድንባቸው አይመስለም ስገባ ራሱ ማለት ነው። እጅግ ጭልም ያለ ነው። ይሄ በጣም የረገቡ አልጋዎች አይደለም ተኝታ የምድንባቸው፣ እዛው የምትቀር የሚያስመስሉ እንትን ያሉ እንትን ናቸው እና ውስጣዊው አዲስ አበባ አድጋለች ወይ? ቀበሌዎቹ አድገዋል ወይ? ሲስተሙ ስርዓቱ ለወጣቱ ተመችቷል? ወጣቱን ስታወራ አዲስ አበባ ወጣ ጓደኞቼ ስታወራቸው እኔ ምንም ተስፋ የለኝም እዚህ ሀገር ነው የሚልኩ። እዛው አዲስ አበባ ላይ ተወልደው ያደጉ ልጆች እንዳለ ማንም ምንም ተስፋ የለውም። እና የአዲስ አበባ እድገት ለሀገሪቷ ህዝቦች ሲስተምን የማያመቻች ከሆነ፣ ለሀገሪቷ ህዝቦች ተስፋን የማይሰጥ ከሆነ አስፋልትና ዲም ላይት ብቻ ይዘን የወጣቱን ተስፋ ማጨለሙ ተገቢ አይመስለኝም። እና የዶክተሮች ጥያቄ ነገ ከነገ ወዲያ ወደ ወታደሩ ያድጋል፣ ወደ ፖሊሱ ያድጋል፣ ወደ መንግስት ሰራተኛው ያድጋል። እንዲህ እያለ እንትን ከማለት ይልቅ የፕራዮሪታይዜሽን ጉዳይን ብናስቀድም መልካም ነው ባይነኝ። የፕራዮሪቲ የሚባል ነገር አለ፣ ቅደም ተከተል የሚባል ነገር አለ አይደለ? የትኛው መቅደም አለበት? አስፋልት ወይስ ምግብ የሚለው መቅደም አለበት ባይነኝ። ራጅ እዚህ ላይ የሚጨምረው ከሌለ ወደ ቀጣዩ መግባት እንችላለን። ያ መነሳት ያለባቸው ፖይንት ያነሳን ይመስለኛል። መንግስት በፖሊሲ ደረጃ ሚድል ክላሱን አብላጫ ማህበረሰቡን የሚያቅፍ ይዞ ነው መጓዝ ያለበት። በፕራዮሪቲ ረገድ አንተ ያነሳው ነው። አሁን የሚታዩ ነገሮች እንደዚህ ብልጭልጭ የሚሆኑ ነገሮች እነሱን አሁን አንተ ሪሶርት ላይ ፓርክ ላይ ልትዝናና የምትችለው ዳቦ በልተህ ስታደርግ፣ ዜጋው ዳቦ እየበላ አይደለም። የመንግስትና መንግስት ዙሪያ ያሉ ካድሬዎች ወይ ደግሞ የመንግስት ደጋፊ ሆኖ አንዳንድ ሳቦቴጆችን የሚሰሩት እንጂ ሎካል ሲቲዝኑ እየበላ አይደለም፣ እየኖረ አይደለም። መምህራን ጋር ብትሄድ ሴም ቲንግ ነው። የውጭ ዜጎችን እየቀጠሩ አዳማ ላይ አንድ አርቲክል ሲጻፍ አይቻለሁ እና እንደውም ከህንድ ሀገር የመጡ ተራ ፌክ የሆነ ዶክመንት ያላቸው በዶላር እየተከፈላቸው የሀገሪቱ ዜጎች ግን 2,000 እና 3,000 የማይበልጥ ብር ነው የሚከፈላቸው። ሶ ኮምፔር ስታደርግ ኢትዮጵያን ኢቨን ከጎረቤት ሀገር እንደውም ኢኮኖሚ የላቸውም ከሚባሉት ሀገራት እና የጂዲፒያችንን ካልኩሌት አድርገህ ስታየው ኬንያ ውስጥ ያለው ነፍሰ ወከፍ ገቢ ብዙም አይራራቅ፣ ግን የሚከፈለን ገንዘብ በሲቪል ሰርቫንት ደረጃ ለማህበረሰቡ ሰማይና ምድር ነው። ሶ ኢትዮጵያ ማድረግ የምትችለውን ነው የተጠየቀው። ማድረግ የምትችለውን ኢትዮጵያ ፕራዮሪታይዝ አድርጋ አለመክፈሏ መንግስት ተጠያቂ ነው በሚለው ነው ማክለው። ያ ኬንያን ካነሳ በቅርብ ከኪያ ጋር እንደውም ናይሮቢ ሄደን ነበርና
አይቶ በጣም ሲገረም ነበረ። መንገድ ላይ ማስቲካ የሚሸጠውም ዳቦ የሚያዞረው ምንም የሚለውም ወጣት እዚህ ደስተኛ ነው። በቃ ናይሮቢ ላይ ደስተኛ ነው። ላይክ በልቶ ማደር የሚችልበት ሲስተም አለው በእውነት ማለት ነው። በተገቢ መልኩ በልቶ ማደር የሚችልበት ራሱ ማስተዳደር የሚችልበት ሰርቶ መለወጥ የሚችልበት ሲስተም በደንብ ተገንብቷል ማለት ነው። እቺ ኢትዮጵያ ከጥቂት ዓመታት በኋላ የተፈጠረች ሀገር ራሱ እንደዚህ አይነት ሲስተም መገንባት ችላ የረጅም ዓመታት የመንግስት ስርዓት ያላት ኢትዮጵያ ግን እንደዚህ ለህዝቧ መድረስ መቻል አለመቻሏ እጅግ ያሳዝናል። ራጂ እስቲ ወደ ቀጣዩ ንግባና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በቅርቡ ከኦሮሞማ ጋር ተያይዞ የተናገሩት አንድ ንግግር ነበረ። ኦሮሞማን አታክ ለማድረግ ላይክ የጠላቴ ጠላት ወዳጄ ነው በሚል ከሌሎች አካላት ጋር ወዳጅነትን ለመፍጠር በሚመስል መልኩ ኦሮሞማን አታክ አድርገው ነበር። ይህ ደግሞ ብዙዎችን አስቆጥቶ ነበረ። የመንግስት አካላትም እስካሁን ድረስ ሲያስጠቁት የነበረውን ኦሮሞማን የኦሮሞን ህዝብ ባህል፣ ማንነት፣ መስተጋብር ዛሬ ላይ ደግሞ እንትን ብለው ተቆርቁሮለት ዲና ሙፍቲ አምባሳደር ዲና ሙፍቲ ይህንን ተቃውሞ መግለጫ ሰጥተው ነበር። ኢሳያስ አፈወርቂ ጋር ተቃቅረዋል መንግስትና ኢሳያስ። በመንግስትና በኢሳያስ አፈወርቂ መካከል የተፈጠረው ግጭት ኦሮሞማን ወደ ማስጠቃት እየገባ ይገኛል እና ምንድን የተፈጠረው? ምን አመጣ ኦሮሞማን እዚህ ጋር? ይህስ ምን ስጋትን ያሳያል? ራጅስት ያንሳል። አንደኛ ነገር ኢሳያስ እንደዛ ማለቱ ብዙ አይደንቀኝም በእኔን። ለምን አለና በምን አውድ ውስጥ ሆኖ ነው ለምንድን ነው የተባለ የሚለውን ነገር ማየቱ ጥሩ ነው። አንደኛ የምስራቅ አፍሪካ የኃይል አሰላለፍ በየጊዜው ይቀያየራል። ኢትዮጵያ ውስጥ አይተህ ከሆነ የኤርትራ መንግስት ከኢትዮጵያ መንግስት ጋር አንድ ላይ ሆኖ በዜጎቻቸው ላይ ጦርነት ያወጁ፣ በኋላ ላይ ግን መቃቃር ውስጥ የገቡ፣ ቁርስን አስመራ ምሳን ጅማ ነበር ሲበላ የነበረው። እንደገና በአማራ ክልል አካባቢ የትግራይ ጦርነት በነበረበት ሰዓት የነበረው ቁርኝት እና ማሊያ ተቀያይሮ አሁን በምንም ቢሆን በተለያየ አኳኋን የጠላትነት በየራሳቸው የሚያውጁበት ደሴም ደግሞ እንደዛ ብትወስድ ኤርትራ አንዱን ኃይል ሱዳን ውስጥ ትረዳለች፣ ኢትዮጵያ ለአንዱ ኃይል ደግሞ አላይድ ናት። ወደ ሶማሊያ ከመጣህ ኤርትራ ጋር ያላቸው ከግብጽ ጋር ያለው፣ ኢትዮጵያ ደግሞ ከሶማሌና ከሶማሌላንድ ውስጥ የገባችው ጣንቀት፣ ጅቡቲ ጋር ያለው ጅቡቲ ድሮን ኢትዮጵያ ውስጥ አሰማርታ እስከ መምታት የተለያዩ ነገሮችን ሳውት ሱዳን ላይ ብታይ እንደዛው። በሶማሊያ ሚሽን ዙሪያ ላይ ደግሞ ኬንያና ዩጋንዳ ውስጥ ያለው ሰጣ ገባ፣ ሆላንድ በማስፈረጅ ኬንያ ውስጥ የነበረውን ሂደት እነኝህን ስታያቸው የምስራቅ አፍሪካ የኃይል አሰላለፍ በየጊዜው ይቀያየራል። በዚህ ሂደት ውስጥ ኢሳያስ የያዙት ጎራ እና አዲስ የሆነ አላድ የሆነ ኃይል እየፈጠሩ ስላሉ ያ ኃይል ደግሞ ኦሮሞማን አጠፋለሁ ብሎ ሲመጻደቅ የነበረ ኃይል ነው እና አሁን በተለይ አማራ ክልል አካባቢ ጽንፈኛው መነሻና መድረሻው የማይታወቅ ትግል ይዞ የሚጓዘው ኃይል ከኤርትራ ጋር በተጨባጭ በቁርኝት ስለሚሰራ ኤርትራም ሄዶ ይዞ የሰለጠነ ስለሚመጣ እነሱ ደግሞ የብልጽግና መንግስት ላለማለት የብልጽግናን መንግስት እንደ አንድ ብሔራዊ መንግስት አድርገው ስለሚቆጥሩ ያ ኦሮሞማ በዛ ሰበብ እንዳነሳ ነው። ሌላኛው ደግሞ ሁሉ ጊዜ ብልጽግናዎች ለኢትዮጵያ ጠላትን ነው የሚፈጥሩት። አሁን አንዳንዴ ሬቻን ቀይ ባህር አከብራለሁ ብለህ የባህር በር ያስፈልገኛል ብላ አጠገብ ያለው 40 እና 60 ኪሎ ሜትር ላይ የኤርትራ የሐሰብና የምጽዋ ወደብ ስለሆነ አሁን ኢሳያስ እኔን ሊያደንቀኝ ይገባል ብሎ መገመቱም ያስቸግራል። ስለዚህ አንዳንድ ስትራቴጂዎችን ስናደርግ ከምን አኳኋን ነው የሚለውን መንግስት የሰጠው ፍንጭና ፕሮቮክ አድርገዋል ብልጽግናዎች ብዬ ነው የማስበው። በሌላኛው ረገድ ደግሞ ኦሮሞማ ራሱ ስለ ኦሮሞማ ሊነሳና አንድ ትንሽ ሀገር ከምንም ማትቆጠር ከምንም የማይገባ አጀንዳ ኦሮሞማ ራሱ ከምንም የማይገባ አጀንዳ ሆኖ ተነስቶ እንደዛ እንዲመጣ የተደረገው ደግሞ ኦሮሚያን የኦሮሚያን የነጻነት ትግል የሚመሩት ኃይሎች ህብረት አድርገው
ኃያልነታቸውን ባለመጠቀማቸውና የራሳቸውን አሳይመንት ባለመስራታቸው እንደ ኦሮሞ ያ ክፍተትን ፈጥሯል ብዬ አስባለሁ። ለምን ይሄ ሁሉ ኃይል አሰላለፍ ሰጣ ገባ ውስጥ የተገባው የኦሮሞ የነጻነት ትግልን የሚመሩ ኃይሎች አንድ ላይ መጥተው ኦሮሞና ኦሮሚያ ላይ አንዳንድ ኮንሰንሰስ ቢኖራቸውና ሌላኛው ደግሞ ከኛም ጭምር ከሚዲያዎችም ከሌሎችም አካላት ጭምር ኦሮሞማ ራሱ ምን አይነት እንቲቲ ኦሮሞማ ማለት እኮ ኦሮሞነት ነው፣ የፖለቲካ አይዲዮሎጂ አይደለም። ማንነትን ይዘ መጓዝ ማንነትን ማሳደግ ኦሮሞማ ሁሉ ብዙ አቀፍ አለው። ባህልህን እሴትህን ማንነትን ያቀፈ ነው ኦሮሞማ። እሱ የፖለቲካ አይዲዮሎጂ አይደለም። አንተ ኦሮሞ ሆነክ ኦሮሞነትን እያንጸባረቅ ኦሮሞነትን እያሳደግ ኦሮሞነትን ይዘ እየተጓዝ የተለያየ ፖለቲካ አይዲዮሎጂ ይኖር ይችላል። ስለዚህ ያን ኦሮሞማ ራሱ የተረዱት አይመስለኝም። ያንን ማስረዳት ደግሞ የሌላው ድርሻ ነበር እዛ ጋር። ስለዚህ ወደ ሌላኛው ብቻ ያነሳን መቆዘም የለብንም ለማለት ነው። ወጣ ብሎ የኦሮሞማ ትግል የኦሮሞ ትግል ብዙ መስዋዕትነት የተከፈለበት ሀቅ ያለው የጸዳና በቃ የጠራ አቋም የኦሮሞ ትግል መነሻና መድረሻው የሚታወቅ በማኒፌስቶ የታገዘ ከምን ተነስቶ የኦሮሞ ትግል ምን ማምጣት አለበት የሚልና ለዚህ ደግሞ በሚሊዮን የሚቆጠር መስዋዕትነት የተከፈለበት ነው። ያን አለማስረዳት ችግር አለ ብዬ አስባለሁ። ግን በደፈናው ይሄ ኦሮሞማ ተብሎ የሚነሳው ነገር ኦሮሞማን ሌላኛው መሳለቂያ አድርጎታል። ሌሎቹ የኦሮሞማ መንግስት እያሉ የሚያነሱት የመዳኛው መንደር ለማሉ ይሄ አያል የሚባሉት ሰሜኖቹ እኛ የሴምና የኩሽ ችግር አለብን ደቡቡን በፈርዞን ባለፈው እናንተ ስንወያይ አስቀምጬ ነበር። በኢትዮጵያ ፖለቲካ መልኩና ግልጽ አድርገ ስለማትናገር ነው እንጂ በፈርዞን አለ መሐለኛው ላይ የታችኛውና የላይኛው የሚል ፖለቲካ አለ። ሰሜኑ አንድ የሆነ ሐሳብ የሚይዝበትና ያንን አሳይመንት አለመስራት ኦሮሞማ የሚባለውን እንደንትና ሳይቶ እንዳው አንድ ፖለቲካል ቲቲ አይቶ የተወረወረ ድንጋይ ነው ብዬ ነው ማስበው። ብዙም ታምር የለውም። ግን ኦሮሞማን የሚሳለቀው ይሄ ቀደም ያነሳውት እንዳለ ሆኖ ኦሮሞማን መደበቂያ ያደረገ ውስን ኃይል ስላለ ያው ሁሉ የሚነሳው ብልጽግና ዙሪያ ላይ ያሉ ጥቂት ሰፈርተኛና መንደርተኞች የኦሮሞ መንግስት እያሉ እየፎከሩ ኦሮሞማን ስር ጥላ ሆነው ሌላው ማህበረሰብ ጋር ኦሮሞ እንዲጠላ የሚያነሷቸው ነገሮች ያንን አምጥቷል። ያን ደግሞ ኦሮሞ ድሮ ቲፒኤልኤፍ በነበረበት የቲፒኤልኤፍ እና የቲፒኤልኤፍ ተጠቃሚ ያሎች ናቸው እንጂ መላው የትግራይ ህዝብ ችግር ውስጥ ነበር። በደንብ ካየን እንደዚህ ሁሉ ዛሬ የኦሮሞ ህዝብ ተጎጂና በዚህ ስርዓት ውስጥ ከማንም በላይ ማህበረሰብ በላይ ተጎጂ ሆኖ ያለ ያንን ለመሸፈን ኦሮሞማ ስር የሚወሸቅ አይላል። አብይስ 4 ኪሎ ተነካብኝ ብሎ ፈረሱን ይዞ እዚህ ከዳር የተነሳለ የሚለው ፍንፍኔ ዙሪያ የሚኖረው ማን እንደሆነ ይታወቃል። ፈረስ የሚጋልበው ማን እንደሆነ ይታወቃልና እንደዚህ ያን ነገሮች የሚነሱት ያን እንዲያመጡ ይችላል። በደፈናው እኔ ብዙ እንትን የለብኝም። ያለ አሰላለፉም ደግሞ እንደዛ ብትል ጎራችን አንድ ይሆናል ብሎም የሰበኩ ሊኖሩ ስለሚችሉ ዋናው ነገር የኦሮሞ ህዝብ በትግሉ ሂደት ውስጥ ትግሉ ላይ የህዝቡ ጥያቄ አለመመለሱና ትግሉን በገባውና ውጤት አመጣለሁ ባለው አምኖ ትግሉን መቀጠል ነው ያለበት ብዬ አስባለሁ። ከማንም ጋር ሊያንስ መለመን የለበትም። የኦሮሞ ህዝብ ለትግሉ ለዛች ሀገር ባክቦን መለመንና አልያድ መሆን ያለበት ሌላ ነው እንጂ የኦሮሞ ትግል ያን ያህል ብዙም የሚያስጨንቅ ነው ብዬ አላስብም። የሌሎቹ አሊያንስ እስከዚህ ጋር ያይዛ ለካማራ ይሄ የኤርትራ ኃይሎች ከአማራ ታጣቂዎች ጋር ሊፈጥሩት የሚሞክሩት አሊያንስ መዳረሻ ሳለው መሀል ላይ ትግራይ ያለች ከትግራይ ጋርም ያለው ደግሞ እንካሰላምታ አለ። ላይክ መዳረሻው የት ነው? እንደው ራስን ትዝብት ውስጥ ከመውደቅ ውጪ መዳረሻ ያለው ነገርስ ነው? እኔስ እንዲሁ ሳየው የሚታየኝ መዳረሻ አይታየኝም። የነዚህ ጥረት አንድ የጋራ ጠላት አላቸው። የሴምና የኩሽ ኃይል ተብሎ የተነሳው ደቡቡን አሁን ኦጋደንን፣ ሲዳማን፣ ኦሮሞን ሀያላን ሌሎች ሳውዝ ላይ የነበሩት ኢትዮጵያ አገረ መንግስቷ ስትገነባ ታችኛው የጭሰኛው መሬት፣ የጉልት መሬት፣ የርስት መሬት እየተባለ በጣም
መደባዊና ሰብአዊ የሆነ ጥቃት ነበር ባለፉት ስርዓት ሲደርስ የነበረው። ሶ ያ ሳውዙን እንደ አንድ ጎራ አድርጎ ስለማይ ነው የሰሜቲክ እና የኩሽቴክ ነገርን ኢሳያስ ንግግር ውስጥ ያነሳው። ቀጣይ ደግሞ ይህን አውራ ማህበረሰብ የዚህ ባለቤት አድርጎ ኦሮሞን ለመሳል ነው የተነሳው። አሁን በቲዲኤፍ በቲፒኤልኤፍ እና በሻቢያ እንዲሁም ደግሞ በፋኖ እና በሻቢያ በእነዚህ እንኳን መሀል የሚሄዱት አልያን ተብሎ የሚነሳው ጥምረት አንደኛ የጋራ ጠላት አለው ብልጽግናና ይሄ አሁን የሳውዙን የምንለውን ኃይል እንጂ የጋራ አጀንዳ የላቸውም። ሶ የጋራ ጠላት ካለህ የጋራ አጀንዳ ማምጣት ማትችል ከሆነ አብረህ የምትቆይበት ጊዜ በጣም አናሳ ነው። ለምሳሌ አንዱን ሲንግል አውተር አድርገን እናንሳ። የትግራይ ጦርነት ቲፒኤልኤፍ ጋር በነበረበት ሰዓት ቲፒኤልኤፍን ሻቢያ መበቀል ይፈልጋል። የርስትና ሌሎች ጥያቄዎችን ደግሞ አማራ ክልል አካባቢ የሚንቀሳቀሰው ኃይል አለው። ብልጽግና ደግሞ ከጦርነት ሰፋ ያለ ግልጽ የሆነ ጦርነት ውስጥ ገብቷል ከቲፒኤልኤፍ ጋር። ስለዚህ የጋራ ጠላታቸው ቲፒኤልኤፍ ነው። የጋራ ጠላት ስላላቸው በዛን ሰዓት አንድ ላይ አበሩ። ቲፒኤልኤፍ ከተመታ በኋላና ወደ እርቅ ከተገባ በኋላ ግን አጀንዳቸው አንድ ስላልሆነ ምን ሆነ? ተበተነ። አሁንም ያለው ጥምረት የጋራ አጀንዳቸው ብልጽግናን መዋጋት ወይ ብልጽግናን መሰሎች መቃወም እስከሆነ ድረስ የሚጓዙት የተወሰነ ያህል እንጂ የጋራ አጀንዳ ከሌለ በአንድ ላይ መጓዝ አትችልም። ለእርስ በርሳቸው መጣጣም የሚችል ኃይል አይደለም። ለምን? አማራ ክልል አካባቢ ያለው የትጥቅ ትግል እዛ መነሻና መድረሻው የማይታወቅ እርስ በርሱ የሚበላላ ትክክለኛውን የቆመለትን ማህበረሰብ ጥያቄ የሚያነግብ አይደለም። ሻቢያ ሁሌም ከማንም ጋር ንትርክ ነው የሚፈልጉት። የኤርትራ መንግስት ጠብጫሪ ናቸው። በምስራቅ አፍሪካና ቀንድ ኢትዮጵያ ጋር ቅድም እንዳነሳው ግንኙነት ነበረ። ንግግራቸው ውስጥ ፕሬዝዳንቱም ሲያነሱ ስለ ፌዴራሊዝም አንስተዋል። የኢትዮጵያን ፌዴራሊዝም በአጽንኦት ተቃውሞ። ለምን? አፋር ኤርትራዊ አይፈለግም፣ ኩናማ ኤርትራዊ እንዲባል አይፈለግም፣ ኤርትራ አንድ ናት የሚል ነው። ኢትዮጵያ አንድ ናት የሚባለውን ጭፍለቃ ነው የሚፈልጉት። እሱ እንድምታ እንዲፈጠር ያን አሊያንስ አብረው የሚጓዙ። ስለዚህ እኔ የሚያሰጋም የሚያደርጉት አሊያንስ የሚያሰጋም ውጤትም የሚያመጣ መስሎ ስለማይታየኝ ብዙም አይጓዙም ለማለት ፈልጌ ነው። ለምን? የጋራ አጀንዳ ከሌለ የትም መሄድ አትችልም። ይሄ ሰሜን ላይ ያለው አሊያንስ እንዲሁ ያስገርማል። እንደ ፖለቲካም አንዳንዴ እንዲያስጠላህም ያደርግሃል። ውጥንቅጥ የወጣ ነው። አሁን ከሰሞኑ ደግሞ እያየው ነበር። አይተህ ከሆነ እንደነ ስታሊን አይነት ሰዎች ኤርትራ ሄደው ከኢሳያስ አፈወርቂ ጋር ምናምን ነገር አይተህ ነበርና ትላንት ሲፈጠር ከነበረው ነገር ጋር አሁን ደግሞ ከአማራ ኃይሎች ጋር እና በጣም የሚያሳዝን ነገርም ታይበታለህ። ፖለቲካ ነው መቼም። ግን የማይታየኝ በትጥቅ ትግል ደረጃ አሁን የአማራ ኃይሎች እና የኤርትራ ኃይሎች በትጥቅ ትግል ደረጃ የሚያደርሱት ውጤታማነት ይኖራል። ራጂ እንደው በትጥቅ ታሪክም ከምታውቀው ነገር የሆነ መሬት ላይ የሚታይ የውጊያ የሆነ ውጤታማ እንቅስቃሴ ማድረግ የሚቻልበት ሲቹዌሽን አለ ወይ? ከአማራ ኃይሎች ጋር ምንድነው መዳረሻው? በትጥቅስ ደረጃ ውጤታማ የትጥቅ ትግል ማድረግ የሚችሉበት ሲቹዌሽንስ አለ ሁለቱ ኃይሎች በጋራ? ኦኬ፣ ካሉኝ አንዳንድ መረጃዎች ፋኖዎች ቋራ ላይ ተገናኘን ይላሉ እንጂ ወደ ኤርትራ አካባቢም እንደሆነ የሚያሳይ ምልክት አለ። ፋኖዎች የተወሰኑ ፋኖዎች ኤርትራ ውስጥ ሄደው እንደሚሰለጥኑ የሚያሳይ ነገር አለ፣ ግንኙነት እንዳለ። የትጥቅ ትግሉ በብዛት በምንም አኳኋን ሳይሆን ዓላማ ነው፣ መስመር ነው። የትጥቅ ትግሉ የያዘው መስመር ግልጽ አይደለም። ለራሱም ለሚታገልለታለው የሚለው ማህበረሰብም ግልጽ አይደለም። ስለዚህ ለዚህ ነው እየተበላላም የማይንቀሳቀስም መስመር ያለው ማይሆንና በሄደበት የሚላተመው። እርስ በርሱ የትጥቅ ትግሉን የሚመራው እነ እስክንድር እነ ዘመነ ካሴ፣ ሌላው አንዱን አይፈልግም፣ አንዱ በሌላኛው ጎራ ነው የሚንቀሳቀሰው። ህብረት ፈጠርን የሚባለውም ለይስሙላ እንደው ጨረር ካልሆነ በቀር ምንም እንትን አይሆንም። እንግዲህ ኤርትራ ጋር የኢትዮጵያን አንድነት የማትፈልግና ኢትዮጵያን እድገት የማትፈልግ አገር ጋር ለአገሬ ታገላለሁ ብላ አብረህ ስትገባ ብዙ ጊዜ አንዳንዴ የሚነሱ ነገሮች አሉ። ከዚህ ጋር ሲነሳ አሁን በተለይኛ
የኦነግ ደጋፊዎች የሆኑ በማህበራዊ ድረገጾች ድሮስ እናንተ ከሻዕቢያ ያልነበራችሁ የሚባል ኦነግ አማራጭ ስለሌለው ዋና ጽሕፈት ቤቱ ኤርትራ ውስጥ ነበር። ይሄ የማይካድ ሀቅ ነው። ግን ኤርትራ ውስጥ ቁጭ ብሎ ኢትዮጵያን አፈርሳለሁ ብሎ ኦነግ አልታገለም። ኤርትራ ውስጥ ቁጭ ብሎ እንደ ማህበረሰብ የኢትዮጵያን ህዝብ አንቋሾ አይደለም የታገለው። የኦሮሞን ህዝብ ጥያቄ አፍኖ የያዘው ስርዓት የቲፒኤልኤፍ የሚመራው ስርዓት ነው ብሎ ስርዓትን ነው ሲታገል የነበረው። አሁን ግን እያየን ያለነው ከኔ በኋላ ሳርዶ አይብቀል አይነት ነገር አህያ እንዳለችው መበታተንን ከሚፈልጉ ኃይሎች ናቸው አንድ ላይ የመጡትና አንድ በውጤት ደረጃም ከሄድክ ያ ቲንክ በትጥቅ ትግሉ ምንም ማምጣት አይችሉም። ትጥቅ ትግል ዋናው ህዝባዊ ቅቡልናና መስመር ያለው ትግል ስትይዝ ነው። የኦሮሞ ነጻነት ሰራዊት እኮ በአናሳ ቁጥር ያን ያህል አመት እየታገለ ያለው በየአመቱ በብዛትም በኃይልም በቅቡልናም እየጨመረ የሚሄደው ትክክለኛ መስመር አዋጪ የሆነ መስመር ህዝብ ቅቡልና ያለው መስመር ስለያዘ ነው። ያንን ስለሌላቸው እኔ ጫናም አይፈጥሩም። ለዛ ነው አስጊ አይደለም። ያ ጨረር ካልሆነ በቀር አስጊም አይደለም። ዋናው ነገር የአንድ መስመር ይዞ አንድ አጀንዳ ማምጣት የሚችል ኃይል አንድ ላይ መስራት መቻሉ ነው። ምናልባት እዚህ ጋር እንዳልንሳሳት መስመር ያለው የጠራ አቋም የያዘ የትጥቅ ትግልን የሚያካሂድ ኃይል ከተፈጠረ ግን አብሮነት መስራትን የሚከለክል የሚገታ ያለ አይመስለኝም። አሁን ባለው ቁመና ነው እያልን ያለው። መልካም ራጂ፣ እስቲ እሱም በዚህ እንጨርስና የመጨረሻው ሐሳባችን ላይ ነው። ራሱም እናቱ ልደቱ አያሌው እኛ ይሄንን ሪከርድ በመናደርግበት ሰዓት አሁን ከ4 ሰዓት በኋላ የሚያደርጉት አንድ የተቃውሞ እንቅስቃሴ አላቸው። አይ ቲንክ ፕሮግራም ሲተላለፍ ኦልሬዲ አልፎ ሊሆን ይችላል። የአብሮነት ኢትዮጵያ በሚል እናቱ ልደቱ አያሌው የመቶ ሺዎች የተቃውሞ ትዕይንተ ህዝብ ጥሪ በበየነ መረብ አደባባይ ላይ ለማድረግ ተዘጋጅተናል ብለው ከ15 በላይ የተለያዩ ታዋቂ ሰዎችና የፖለቲካ አመራሮች ተገኝተው የተለያዩ የፖለቲካ አመለካከት ያላቸው አካላት በአንድ ሚዲያ ላይ ተሰባስበው የተለያዩ ሚዲያዎች እንደሚያስተላልፉት አቶ ልደቱ ተናግረዋል። በዋናነት ግን ሪዮት ሚዲያ ላይ ተገናኝተው እንደነ ጀዋር አይነት ትላልቅ ሰዎች እንደነ ልደቱ እንዲሁም ዘመነ ካሴን አይቻለው የተለያዩ የትግራይ ኃይሎችም ተገናኝተው በጋራ ተቃውሟቸውን ለማሰማት የሚያደርጉት ነገር እንዳለ አይተናልና የዚህ የህዝብ ትዕይንት ዓላማም ብለው ባስቀመጡት 4 ነጥብ ላይ በአሁኑ ወቅት የኢትዮጵያ ህዝብ የብልጽግና አገዛዝን የጦረኝነት አካሄድ ምን ያህል አምሮ እንደሚቃወም ዘላቂ ሰላም እንዲመጣም እንደሚፈልግ በተግባር ለማሳየት ይላል። በሁለተኝነት ደግሞ በብልጽግና አገዛዝ የህዝቡን ሰላማዊ ተቃውሞ እንቅስቃሴ በተለመደ የአፈና ድርጊት አዳፍኖ ሊያስቀረው እንደማይችል በተግባርም ለማሳየት የተቃዋሚዎች በልዩነታቸው ላይ ከማተኮር ይልቅ ብሔር ተሻጋሪ የሆነ ትብብር ፈጥረው ህዝቡን በጋራ በብቃት አታግለው ለአሸናፊነት መብቃት የሚችሉበት ይላል። አራተኛ በሀገራችን የሚዲያ የቀጥታ ስርጭት ታሪክ ለመጀመሪያ ጊዜ ትዕይንተ ህዝብ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በአንድ ጊዜ በቀጥታ እንዲታደሙ በማድረግ አዲስና ተከታታይነት ያለው ተቃውሞን ለማድረግ ነው የሚሉት እና መልካም ሐሳብ ይመስላል። ከሰላማዊ ትግሎች አንዱ ነው የሚዲያ ትግል። እንዴት አየው ራጂ? አንዳንድ በመንግስት በኩል ያሉ አካላት በጣም እየተቃወሙት ይገኛሉ። ካሁኑ እንዴት አየው? ቅድም ኦሮሞማን ስናነሳ የኦሮሞማን ነገር ስታነሳ ብዙዎቹ በጣም የሚሰቀጥታቸው ኦሮሞ እንደ ኦሮሞማ አንድ ከሆነ የሚፈጠረው ኃይል ምን ያህል ከባድ እንደሆነ ስለሚያውቁ ነው። እዚህ ጋም ደግሞ አንህያውን ትዕይንተ ህዝብ ነው በማህበራዊ ድረገጽ እና ይሄ የግራውንድ ላይ የትጥቅ ትግል አብሮነት ወይ ደግሞ ኮሊሽን መፍጠር አይደለም። ይሄ ስርዓት ይሄ ገዢ አገዛዝ የሆነ መንግስት ዲክታተር የሆነ መንግስትን ለመቃወም ታዋቂ የሆኑ ወደ 15 የሚሆኑ በአገሪቷ የፖለቲካ ሂደት ውስጥ ወሳኝ የሆኑ ሰዎች ኢቭን ኢንክሉዲንግ ጠቅላይ ሚኒስትሩም ተጋብዘዋል። ለብልጽግና ስለ ኢትዮጵያ አንድ ላይ መተን እናውራ ብሎ አንድ ላይ ከመጡ ለምን እንደሚያንጫጫ አይገባኝም። ዋናው ነገር መሳራም የሚፈራ ሐሳብም የሚፈራ ነበቴ የተገደሉበት በሐሳብ ነው።
ኦነግ አሁን አንድ የኦነግ አመራር በኢንተርቪው ሲያደርጉ ነበር ባለፈው ሳምንት አቶ ጀቤሳ 200 በላይ የሚሆኑ ኦፊሳቸው ተዘግቶ ስብሰባ እንዲያደርጉ ራሱ አይፈቀድላቸውም። ስለዚህ መንግስት ሐሳብንም የሚፈራ ትዕይንተ ህዝብንም በማህበራዊ ድረገጽ የሚፈራ መሬት ላይ ደግሞ መሳሪያ የታጠቀውንም የሚፈራ መንግስት ነው። ቢንጫጩ እኔ ብዙም እንትን አይለኝም። የሚያነሷቸው ነጥለው የሚያነሷቸው ይሄ ህብረት እንዴት አንድ ላይ ሊመጣ ቻለ? ህብረቱ አንድ ላይ የመጣው እኮ አገር የሚታገልለት ማህበረሰብ ያለችበት አገር ውጣንቅጥ ውስጥ ስላለች ለህዝባችን ይበጃል ያልነውን ሐሳብ አምጥተን እንነጋገር ማለት እኔ ቢግ ዲል ሆኖ አይታየኝም። እኛ አንድ ላይ እንመጣለን ያሉ የተጋበዙት ኃይሎች አንድ ዓላማ አላቸው የሚል ሐሳብ የለኝም። አብሮም ሊጓዙ ይችላሉ የሚል ሐሳብ የለኝም። ግን አንድ ላይ መጥቶ ስለ ኢትዮጵያ ህዝብ እጣ ፈንታ መነጋገር ግን መጨብጨብና መደነቅ ነው ያለበት። ጠቅላይ ሚኒስትሩ አንዳንዴ ሲሳለቁ ምን አሉ? ጠቅላይ እንትን ላይ ቆሞ ለምን አትታረቁም? ምክክር ለምን በሰላም መንገድ አትፈቱም ሲባል ከማን ጋር እንነጋገራለን? አንዱ እንዲህ ነው፣ አንዱ እንዲህ ነው። አንድ ላይ አብሮ መጥቶ እስቲ እናንተም ነው አገር እንገዛለን እያላችሁ ያላችሁት የስርዓቱ ገዢ ጭቁን ህዝቡን እንትን የምታደርጉት እኛም ለዛች ሀገር የምንቃወም አንድ ላይ እንነጋገር ስለ ህዝብ ከተባለ መጨብጨብ ነበረበት። የግድ አሜሪካና ዌስተርኖች ምዕራባውያን አንድ ላይ ቁጭ አድርገው እጃቸውን አስረው ሁሉንም ማነጋገር አለባቸው። ይሄ ባህል እንዳውም በኔ በፖለቲካ ሂደት ባህላችን በደንብ መደነቅ ያለበትና ቀጣይነት ሊኖር የሚገባው ሂደት መበጀት ያለበት ስለ አገር አንድ ላይ አመጥቶ ባለማውራታቸው ነው። ስለ ኢትዮጵያ ያገባኛል የሚል ታጋይ በሙሉ ስለ አንድ ላይ መጥቶ ኢትዮጵያ ውስጥ ስለሚኖር በኢትዮጵያዊነት ላይግባቡ ይችላሉ። ኢትዮጵያ ውስጥ በአሁን ባለው አሁን ኢትዮጵያ ውስጥ የሚኖረው ማህበረሰብ ችግሩ አንድ ላይ ልንፈታ ይገባናል ብለው አንድ ላይ ከመጡ ዋይ አንድ ሁለተኛ ደግሞ አንተ ከፋኖ ጋር ሆነ ትግራይን ስትዋጋ ዘመድ ከሆንክ ኤርትራ ጋር ሆነ ትግራይን ስትዋጋ ዘመድ ከሆንክ ስትዋጋው የነበረው ውስጥ ነጥላ አውጥተህ ጌታቸው ረዳ ጋር ጓደኛ ከሆንክ ምን ችግር አለበት? መሮና ዘመነ ካሴ መሮ ስለ ኦሮሞ ማህበረሰብ ዘመንን ስለሚታገልለት ዓላማ ደብረጽዮን ስለሚታገልለት ዓላማ ቁጭ ብለው ለሚታገሉለት ማህበረሰብ ቢነጋገሩ ምን ችግር አለበት? አንተ አሊያንስ ስትፈጥር ጽድቅ ሌላው አንድ ላይ ሲመጣ አጥያት የሚሆንበት ምንድነው? ቢሆንም ነው የኔ ሐሳብ። ለምን አንድ ላይ እንደሚመጡ ምን አይነት ዓላማ አላቸው እነዚህ አካላት ራሳቸው ወክሎ መናገር ይችላሉ። እኔ ግን እንደ አንድ የማህበረሰቡ አካል ቢሆንስ ምን ችግር አለው ነው። ሊሆን ይችላል የሚባለው ጥያቄ ውስጥ ነው። እኔ በበኩሌ ቅድም አንስቻለሁ። የኦሮሞ ትግል በኦሮሞ ህዝብ መስዋዕትነት የጠራ አቋም የያዘ መነሻና መድረሻው የሚታወቅ ለሌሎች ህዝቦች መፍትሄ ሊሆን የሚችል የትግል አቅጣጫ ስለሆነ ከማንም ጋር አሊያንስ መሆን የሚችለው የኦሮሞን ህዝብ ጥያቄ በማይነካ ሂደት ውስጥ ችግር ያለበት አይደለም። ለሌላው መፍትሄ ነው። ኦሮሚያ ውስጥ የሚኖረው እኮ ነን ኦሮሞ የሆነው ኦሮሚያ የኢትዮጵያ ተምሳሌት ናት። እናንተ ስንወያይ አንስተናል። ኦሮሚያ ውስጥ ሰላም ካለ ኢትዮጵያ ሰላም ታገኛለች። ኦሮሚያ ውስጥ የማይኖር ብሔር የለም። በኦነግ የፖለቲካ ሂደት ደግሞ ኦሮሞና የኦሮሚያ ዜጎች እኩል መብት አላቸው። ኦሮሞ ስትሆን ወይ በትውልድ በደም ወይ ደግሞ ኦሮሞ በያዘው ባህል ውስጥ አኳየር አድርገው ኦሮሞነትን ወስደ በጉዲፈቻም ይሁን በሞጋሳም ይሁን ወይ ደግሞ አብረህ ስትኖር ባህሉን ጠብቀ ኦሮሞማ እኮ ደም ብቻ አይደለም። ዛን ስትወስድ አንተ ኦሮሞ ነህ። ኦሮሚያ ክልል ውስጥ የምትኖር ከሆነ የኦሮሚያ ዜጋ ነህ። ስለዚህ ኦሮሞ ህዝብ የሚያወጣው ህግ የሚደነግገው የፖለቲካ ስርዓት የሚያወጣቸው ፖሊሲዎች ለአንተም ተጠቃሚ ትሆናለህ። ስለዚህ ኦሮሞና የኦሮሚያ ዜጎች እኩል መብት ያገኛሉ። እኔ ካናዳ ሀገር ነው የምኖረው። እዚህ የተወለደው ፈረንጅና እኔ እኩል ህግ ነው የምንጠቀመው። ኮንስቲቱሽኑም ወንጀለኛ መቅጫውም የሚወጣው ኢኮኖሚ ፖሊሲም ለኔም ለሱም እኩል ነው። ስለዚህ እሱ ካናዳዊ ሆኖ በትውልድ የሚያገኘውና እኔ ግን የካናዳ ዜጋ ሆኜ ካናዳ ውስጥ ብቻ ስለምኖር እኩል መብት አለኝ። ስለዚህ ኦሮሚያ ሰላም ካገኘች የኢትዮጵያ ህዝብ ሰላም ያገኛል።
ያንን ለማምጣት ደግሞ ከኦሮሞ ጋር መታገል ያለባቸው ኃይሎች እንደዚህ መጥቶ መታገል ችግር ያለበት አይመስለኝም። ያን አጋርነት ለመፍጠር እኔ ልመና ይዞ መንደር ጨርቅ ላይ የሚዞር የኦሮሞ አመራር ያለ አይመስለኝም። ቢሆን ግን አንድ ላይ ዓላማቸውን ግልጽ አድርገው የኦሮሞን ህዝብ ትግል በማይነካ መልኩ ቁጭ ብለው አንድ ላይ ከመጡ ግን ዋይ ናት እስካልተነካ ድረስ የህዝባችን ጥያቄ እስካልተነካ ድረስ የጠራ አቋም ይዘው መስመር ይዘው ከመጡ ድረስ ምን ችግር አለ? ትናንት ለተፈጸመው ደግሞ ቁጭ ብለው እንደ አመራር ይቅርታን የሚጠይቅና ለጠፋው ደግሞ ቀጣይ እንዳይቀጥልና ፍንጭ አርጎ ፕሮሚስ አርጎ የሚንቀሳቀስ ኃይል ካለ ምን ችግር አለበት? ስለዚህ ከዛም የሚወረወረው ልክ አይደለም። እዚህ ጋም ደግሞ አንድ ህብረት አጀንዳ ሳይኖርህ ዝም ብለህ ብቻ ደግሞ የጋራ ጠላት አለህ ብለህ አብረህም ተሸካክመ የምትጓዘው ነገርም አይሆነኝም። ስለዚህ ኢን ቢትዊን ማየቱ ጥሩ ይመስለኛል። ለምን እንደሚያንጫጫ መንግስትን ግን ይሄ ህብረት ፈጥሮ ከመጣ ብዙ መቋም የሌለው የፈረሰ መንግስት ጉልበት አይኖረውም። ስለዚህ በሚዲያ ተከፋይ አርበኞቹ መንጫጫቱ ብዙም አይመስለኝም። መሆን ያለበት ለኔ ስለዛች ሀገር ቁጭ ብለን እንወያይ የሚል ኃይል መፈጠሩ አመራሩ ራሱ ቁጭ ብለን እንወያይ ብሎ አንድ ላይ መምጣቱ እኔ ሊደነቅ ሊበረታታ ይገባል ብዬ ነው ማሰበው። ራዚ መልካም። እስቲ እንትኑን ተከታትለን ደግሞ ቀጣይ ውይይቱ ላይ የምናወራ ይሆናል። በጣም የሚደነቅ ነገር ነው እንደዚህ አይነት ሰላማዊ እንቅስቃሴዎችን የሰላማዊ ትግል የተለያዩ መንገዶች አሉት። በተለያዩ መንገዶች ሰላማዊ ትግል ማድረግ ይቻላል። ሰላማዊ ትግል ሰላማዊ ሰልፍ ብቻ አይደለም። የሚዲያን ኃይልን መጠቀም ይችላል። እንደዚህ አይነት ህብረቶችን መፍጠር ይችላልና ጥግና ጥግ ላይ ቆሞ ጽንፍ ይዞ ከመተቻቸት ይልቅ ተቋሚዎች እርስ በርስ እየተባሉ ከዛ ደግሞ ከመንግስት ጋርም ለማባላት ከመሞከር ይልቅ እንደዚህ በጋራ መጥቶ በጋራ የመምጣትን ባህል ማዳበር መጀመር አንድ ነገር ነውና በጣም ደስ የሚል የሚበረታታ ነገር ነው። ሶስቲ የሚሆነውን ደግሞ አይተን በውይይቱ ላይ በተለያዩ በቀጣይ ሳምንት ደግሞ ጉዳዮች ላይ ደግሞ የሚፈጠሩ ጉዳዮች ላይ በደንብ መተን እናወራባቸዋለን። ለዛሬ በዚህ እናውቃ መሰለኝ ራጂ። ቴንክ ዩ። ሳምንት ደግሞ በሌላ ጉዳይ እንገናኛለን። አይ መልካም። ውድ ተመልካቾቻችን በዛሬው የኬሎ ሚዲያ ፕሮግራማችን ከራጂ ጋር የነበረን ውይይት እንዲህ አሳጥረን ቀንጨብ አድርገን ይዘላችሁ መተን ነበር። በቀጣይ በሌላ ሳምንት እስክንገናኝ መልካም ጊዜ።